ሰውን ለመርዳት ከፈለጋችሁ ክፋቱን አይደለም ማየት ያለባችሁ በጎን ባህሪ አይታችሁ በዛች በጎ ባህሪ በኩል ፊታችሁን ጥሩ አርጋችሁ ልባችሁን ጥሩ አርጋችሁ መቀበል ፈካ ብላችሁ ያንን ሰው ማግኘት ከዛ በኋላ እንደምንም ብላችሁ ደካማ ጎኑን ደግሞ እንደዚህ ያዘን ብሎ እናንተ ላይ ሲደገፍ እናንተም የሱን ሸክም መሸከም አለባችሁ ሴቶችም ወንዶችም ማለት ነው አንድን ሰው ፍጹም እኔን ወዶኛል ብላችሁ ስታስቡ ስለወደዳችሁ እሱ ፍጹም ነው ማለት አይደለም ስታዩበት እንዴት ብላችሁ ዘራፍ ማለት የለባችሁም የምትወጁ ፍቅረኛሽ በጣም ስለወደደሽ ሁሉ ጊዜ ፍጹም ንጹህ ነው ብለሽ እንዳታስቢ አይኑ ብዙ ቦታ ላይ እንደሚችል አንቺም ደግሞ አይንሽ ብዙ ቦታ ላይ እንደሚችል ማሰብ አለብሽ ማንንም ሰው ባጣቆየኝ እንደሚያዘጋጅ ወይም ደግሞ እዚህ ጋር ካጣውኝ እዛ ጋር ደግሞ ተጠባባቂ ሹፌር ሊኖረኝ ይገባል ብለሽ ማሰብ የለብሽም ያንን ካሰብሽ አንቺም ችግር ውስጥ አለሽበት ማለት ነውና ፈልጋ ከባህሪ ውስጥ ልቡ ንጹህ ነው ያዋህ ነው ገንዘቡን ዝም ብሎ የሚበትን ስለሆነ ጓደኞቹ የሚወዱት ስለዚህ ይሄንን ልጅ መያዝ አለብኝ ገንዘቡ እንዳይበተን መጠበቅ አለብኝ ብላ ነው የቀረበችው ደሃ እያለ ታውቀዋለች ያ ምንድነው ምንም ነገር ሳይኖረው ያለ ያከበረችውን ፍቅር ዛሬ ላይ አፈሰችው ማለት ነው እግዚአብሔር ይሸልማል ይሰጣል አንዳንድ ጊዜ ደግሞ ደሃ እያለ የናቃችሁት ሰው በድህነት ውስጥ ሆኖ ምንም የለው ይሄ አንተ ካንተ ጋር ምን ከከላከለው ብላችሁ ያላችሁት ሰው ሲያልፍለት ደግሞ ታያላችሁ ወይም ሲያልፍላት ታያላችሁ ከዛ ደግሞ እንደገና ደግሞ እየተንፈቀቁ በዳዴ መምጣት አስመሳይ መሆን ካንቺ ጋር መሆን ፈልጋለሁ ማለት በጣም ከባድ ነው